አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እነሆ ዛሬ ከሌሊቱ 7 ሰዓት የተነሳው የእሳት ቃጠሎ በኬሚሴ ከተማ በመንግስቱ ካሳ የገበያ ማዕከል ላይ ያደረሰውን የንብረት ኪሳራ ይሄን ይመስላል። የተለያዩ የሲንጀር ስፌት ማሽኖች እንዲሁም ምንጣፎች እንዲሁም መጋረጃ የተለያዩ የትራስ ልብሶች ምናምኖች እንዳለ ሙሉ በሙሉ በሚባል ደረጃ ሁሉም መጅሊሶች ተቃጥለዋል እና ያደረሰብን ኪሳራ ይሄን ይመስላል። እህት ወንድሞቻችን ገና አዲስ ታዳጊ የሆኑ ናቸው እና እዚህ የገበያ ማዕከል ላይ የሚሰሩ ልጆች በጣም ከፍተኛ የሆነ የንብረት ኪሳራ ደርሶባቸዋል። አንድ ማቴሪያል ማትረፍ አንድም እቃ ማትረፍ አልተቻለም። ይህን ይመስላል የገበያ ማዕከሉ። እዩት፣ እንደምታዩት ሁሉም ነገር ነው የተቃጠለው። ሙሉ በሙሉ በሚባል ደረጃ ትልቅ የሆነ ኪሳራን አድርሶባቸዋል እና እነዚህ ልጆች እንተባበራቸው በሚል ከታች ባለው በዚህ ያስቀመጥኩት አካውንት አህመድ እና ሳኒ በሚል ተከፍቶላቸው ሁላችንም አቅማችን የቻለውን የምንችለውን ያክል እንተባበራቸው፣ እንርዳቸው እና ወደ ስራቸው መለሱ። በቻላችሁት አቅም ተባበሯቸው እላለሁኝ። እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁ በጣም ከልብ አመሰግናለሁኝ። በአላህ ስም እማጸናችኋለሁኝ። እህት ወንድሞቻችንን እንታደጋቸው፣ ወደ ስራቸው ይመለሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።